በጣም ብዙ ሰው እኔ ማስመሰል አልችልም ይላል። ማስመሰል ጥበብ እንደሆነ ስንቶቻችሁ ታውቃላችሁ? ማስመሰል ግን ራሱ ማስመሰል አንድን ነገር እንትን ማለት ራሱን የቻለ ጥበብ ነው። አንዳንድ ሰዎች የሆነን ሰው ድምፅ ያስመስላሉ። በጣም ማስመሰልም የራሱ ማንነት እንደሌለው ያሳያል። ብዙ ጊዜ ራሳቸውን የማይሆኑ ሰዎች ወይ ደግሞ ራሳቸውን ያልሆኑ ሰዎች የሆነ ሰው ለመሆን አክት ያደርጋሉ። ሰውም ሲቀርቡ ሌላ ሰው ሆኖ ነው። ተንከባካቢ፣ የፍቅር ሰው፣ በጣም አዳማጭ፣ በጣም የሚገርም ሰው ሆኖ ሰውን ይቀርባሉ። ያ የነሱ ካራክተር አይደለም። ከሆነ ጊዜ በኋላ መልሰው ሉዝ ያደርጉታል። በጣም በሚደንቅ ሁኔታ በአንድ ወይ ግን ማስመሰል ጥበብ ነው። ከአንቺ ጋር ለመኖር ከአንተ ጋር ለመኖር ባህሪን ባስተካከልና ከአንተ ጋር ለመኖር የሚመቸውን ነገር ወደ አንተ ባቀርብ ምንድን ነው ነውሩ? ይሄ አስመሳይነት አይደለም። ተግባብተ መኖር ነው። ይሄ እስስት መልኳን ትቀይራለች። ዓለም እንደ ኃጢአት ላለፉት 100 ዓመታት ሲያወራው ነበር። አሁን ግን የእስስት ባህሪ ጥበብ ነው። ኤሊ ቀስ በላይ የተንፏቀቀች ትሄድ ነበር። በፊት በቃ በመንከርፈፍ ነበር። ዛሬ ግን አስተዋይነት ነው። ከምትዘለዋ ጥንቸል በላይ ኤሊ 200 ዓመት ትኖራለች ይባላል። ማስመሰል ጥበብ ነው። ጥበብ የሚሆንበት ቦታ አለ፣ ጥበብ የማይሆንበት ቦታ ግን አለ። የሚስት ቤተሰቦች አሉ። ለሚስት ቤተሰቦች እንዲወዱ ብለ ለበዓል በግ ገዝተ ብትልክላቸው ጥበብ ነው ወይስ ይሄ ማስመሰል ነው? ጥበብ ነው። ባለቤትህን መስለ ብትኖር፣ ባለቤትህን ገላዋን አጥባሃት፣ ሎሽን ቀብታሃት፣ ጸጉር አበጥርሃት፣ በፎጣ አድርቃት፣ አቅፋሃት ብትቀመጥ ይሄ ጥበብ እንጂ ወዳጅ አስመሳይነት አይደለም። እኔ እንደዚህ አይደለሁም ብለ ግትር አትበል፣ እንደዚህ አይደለሁም ግሬብሽ ግትር አትበል። ጥበብ ነው። አንዳንድ ቦታ ላይ ካልሆነ በስተቀር በጣም ብዙ ቦታ ላይ ማስመሰል ጥበብ ነው። ወዳጅ እኔ አንድ ነገር ልንገር፣ የትም ቦታ ላይ ለዛ ነገር የሚመስል ነገር የማታደርግ ከሆነ ተቀባይነት በታሪክ አታገኝም። የመንግስት መስሪያ ቤት ትልቅ ስብሰባ ላይ ተጠራክ እንበል፣ የተቀደደ ሹራብ አድርገ ደካማ ሰው መስለ መገኘት እንድትከበር ነው እንድትናቅ ነው የሚያደርግ። እንድትናቅ ለቦታው የሚመጥን ልብስ ለብሰ፣ ጥቁር ሱፍ ለብሰ፣ በላዩ ላይ ነጭ ሸሚዝ አድርገ፣ ከረባት አድርገ ብትወጣ፣ በጣም ያማምሩ ልብሶችን አድርገ ብትወጣ፣ አርቲስት መስለ ሳይሆን ዲፕሎማት መስለ ብትሄድ ይሄ ጥበብ ነው? ማስመሰል ነው? ጥበብ ነው። እናት ጋር ስትሄድ እንደ እናት አክት ብታረግ፣ አባት ጋር እንደ አባት አክት ብታረግ፣ አባት ልጁ መንፈሰ ጠንካራ እንዲሆንለት ይፈልጋል። እናትም እንደዛው። ግን እናት ጋር እንደ እናት፣ አባት ጋር እንደ አባት፣ ስራ ቦታ ላይ ደግሞ እንደ ወታደር ነቃ ብለ ቁጭ ብትል፣ ነቃ ብለ ብትሰራ፣ ከዛ በኋላ ንግድ ቦታ ላይ ደግሞ የንግድ ካራክተር ቢኖር፣ ስራ ላይ ቱታህን ለብሰህ ቁጭ ብትል፣ ይሄ ጥበብ ነው ወዳጄ፣ ጥበብ ነው። ብዙ ሰዎች በቃ ማስመሰል ነው። ማስመሰል አይደለም። ማስመሰል የሚሆንበት ቦታ አለ፣ ጥበብ የሚሆንበት በጣም ብዙ ቦታ ላይ ግን ጥበብ ነው። መጽሐፍ ቅዱስ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ይላል። ስለዚህ አንተ በሰላም መኖር ጥበብ ሳይሆን ማስመሰል ነው አይደለም። ስለዚህ ወዳጄ በደንብ ተረጋጋና እመነኝ። ነጋዴው ጋር ነጋዴ ምሰል፣ ባለስልጣን ጋር ባለስልጣን ምሰል፣ ስራ ቦታ ምሰል፣ ሰራተኞች ጋር ዝቅ በል። መጽሐፍ ቅዱስ ላይ ራሱ ጌታ ከወንበዴዎች ጋር ቁጭ ብለው እነሱን ካልመሰልካቸው እንዴት ታስተምራለህ? ያ ማለት ግን ከነሱ እኩል የተቀደደ ሹራብ ልበስ ማለት ግን አይደለም። ነገር ግን ከሰው ጋር ለመኖር ያ ሰው የሚፈልገውን ካራክተር ይዛችሁ ምን ይባላል መሰላችሁ? በጣም ወዶ እንደውም አንድ ቃል አለ። አሳ ማጥመድ ከፈለክ አንተ የምትፈልገውን ተውና አሳ የሚፈልገውን አድርግ። አሳ ማጥመድ ከፈለክ አንተ የምትፈልገውን ተውና አሳው የሚፈልገውን ነገር ምን ብል አድርግ ይላል። በሰላም መኖር ከፈለክ፣ መዋሃድ ከፈለክ ቦታው የሚፈልገውን ነገር አድርግ። እንደዛ ከሆነ ተግባብተህ ትኖራለህ። ሚስት ከሆንሽ በተቻለሽ መጠን ያንን ቦታ ለመምሰል ጣሪ። የባለቤትሽ ቤተሰብ ጋር እንደዛ፣ ልጆች ጋር እንደ ልጅ፣ አባት ጋር እንደ አባት፣ ሚስት ጋር ደግሞ እንደ ሚስት ራስሽን ጠብቀሽ፣ ሰውነትሽን ታጥበሽ፣ ራስሽን ቴኬር አድርገሽ፣ ምግብ አዘጋጅተሽ፣ ቤትሽን ሞቅ ሞቅ አድርገሽ እንደ ሚስት እንደዛ ካደረግሽ የእውነት በጣም ጀግና ሴት ነሽ። አስመሳይ ሳይሆን ጥበበኛ ሴት ነሽ። የሆነ ከሰዎች ጋር ለመኖር ብለህ ለመግባባት ስትሞቅ እነሱ የጠሉትን ሰው አንተም እንድትጠላ ይፈልጋሉ። እነሱ የተጣሉትን አንተ እንድትጠላ ነው። ለምን ትጣላለህ? ከአንተ ጋር ወዳጅ ሊሆን ይችላል፣ ከአንተ ጋር ቤተሰብ ሊሆን ይችላል፣ ከአንተ ጋር እጅና ጓንት ልትሆኑ ትችላላችሁ። የግድ መጣላት አይጠበቅብህ። እነሱ ተጣሉት ማለት አንተ ጋር የሚያጣላችሁ ነገር ካለ አዎ፣ የሚያጣላችሁ ነገር ከሌለ ግን በታሪክ። ስለዚህ ይሄ ጥበብ እንጂ ማስመሰል አይደለም። እባካችሁ በጣም ብዙ ሚሊዮን ሰው ቤቱንና ህይወቱን ያጣበት ነው። በቃ እኔ እንደዚህ አይደለሁም ብላ ስለምትል በቃ የራሷን የሆነ ዓለም ገንብታ ለብቻው ቁጭ። ራሳችሁን አትሆኑ አይደለም። በነገራችን ላይ ራስን መሆንና ከሰው ጋር ተመሳስሎ መኖር በታሪክ አይገናኝም። ራስን መሆን ሌላ ነው። ራስኑን አዎ፣ ጥበብ ማለት ግን ራስን ሆነክ ከሰው ጋር ትግባባ ይልሃል ምልክ አይደለም። ወይ ደግሞ ጥበብ ማለት ከሰዎች ጋር ተግባብተ መኖር፣ ራስን ደግሞ መሆን የሚገባ ቦታ ላይ ራስን መሆን፣ ይሄ ነው ጥበብ እንጂ ሁሉንም ጨምደድ አድርገህ ከሰው ጋር ያልግባባም፣ በቃ እነሱ መምሰል አልችልም፣ እነሱ እንደዚህ ናቸው፣ እነሱ አመለካከትን ያንተም አመለካከት እኮ ለእነሱ ብዙ ይጎረብጣቸዋል። የእነሱ እኛን የሚረብሸው የእኛ ማንነት እነሱን ይረብሻል። እኛ እነሱ 100% ላይ እንቀበላቸውም፣ እነሱ 100% አይቀበሉንም። ስለዚህ በተቻለ መጠን ከሰዎቹ ሁሉ ጋር ቢቻላቸው በሰላም ኑሩ። ከባልሽ ቤተሰብ ጋር፣ ከልጆችሽ ጋር፣ ከሰራተኞችሽ ጋር
ሰራተኛ ጋር እንደ ሰራተኛ አክት አድርጊ፣ እንዳሰሪ። አለቃ ከሆንክ አንተም ኃላፊ ከሆንክ እንደ ኃላፊ አክት አድርግ፣ እንደ ኃላፊ ልበስ፣ እንደ ኃላፊ ተራመድ፣ እንደ ኃላፊ ሂድ። ኃላፊነት እንደሚሰማው ሰው፣ አንድ የትልቅ ካምፓኒ መሪ እንደሆነ ሰው። እንደዛ ስትሆን አስመሰልክ፣ ተመሳስለ በጥበብ ነው ወርቅ ነው። አንድ ነገር ልንገራችሁ፣ መንግስት ለምን ይመስላችኋል ገበሬ ጋር ሲሄድ ገበሬዎች የሚለብሱትን ጃኬት አይነት የሚለብሱት ለምን ይመስላችኋል? ሱፍና ከረባት ለብሶ መቼም እርሻ መካከል አይገባም። በታሪክ በድንገት ካልሆነ በስተቀር ሱፍ ለብሶ እርሻ መካከል የሚገባ ባለስልጣን የለም። ከገባ ልክ አይደለም። በቃ የዓለም ፖለቲካ ላይ ያሉ ሰዎች በቃ ወደ እርሻ ሲሄዱ የገበሬ ልብስ ለብሰው፣ ግንባታ ላይ ሲሄዱ ለብሰው። ለምንድን ነው ታዲያ እንደዛ የሚሆነው? ታዲያ ጥበብ ባይሆን ኖሮ። ነጋዴ ጋር ሲሄዱ ነጋዴ፣ ሰራተኛ ጋር ሲሄዱ ሰራተኛ ይመስል ለምን ይመስላል? ታዲያ ጥበብ ባይሆን ኖሮ። በሰላም በደስታ በፍቅር መኖር የምትፈልግ ከሆነ ወይ ደግሞ በቢዝነሳችሁ ስኬታማ መሆን የምትፈልጉ ከሆነ በተቻላችሁ መጠን ይሄ ጥበብ ነው ተጠቀሙ። ከሰው ሁሉ ጋር በሰላም ኑሩ። ካሰሪያችሁ ጋራ፣ ከንግዳችሁ ጋራ፣ ከከስተመሮቻችሁ ጋራ፣ ከቤታችሁ ጋር፣ ብቻ በየትኛውም ቦታ ላይ ከአስተማሪዎቻችሁ ጋር ከሁሉም ጋር ብቻ በጥበብ ኑሩ። ለነዛ ሰው የሚመቸውን ባህሪ ይዛችሁ ወደዛ ሂዱ። ለዛ ነው ቅድም እንደነገርኳችሁ አሳ ማጥመድ ከፈለግ አንተ የምትፈልገውን ተውና አሳ የሚፈልገውን ይዘው ወደ አሳ ሂድ ይባላል። በተለይ ባለትዳሮች ከሆናችሁ እንደዚህ አይነት ችግሮች በቤታችሁ ካለና ቤታችሁን ማስተካከል፣ ትዳራችሁን ማስተካከል ፍላጎቱ ካላችሁ በጣም የሚገራርሙ ወደ 30 የሚሆኑ ከ30 የሚበልጡ የምክር ሀሳቦችን እኛ ጋር መታችሁ ብትማከሩ የምታገኙትን የምክር አገልግሎት አንድ ላይ ሰብስበን አስቀምጠንላችኋል። ምናልባት ባልና ሚስቶች ከፈለጋችሁ በተለይ ቀድማችሁ ለምትደውሉ ባለትዳሮች ቀድሞ ለሚደውሉ 100 ባልና ሚስቶች ከ10 ሺህ ብር እስከ 100 ሺህ ብር የሚያወጣው የምክር አገልግሎት 1 ሺህ ብር ብቻ ነው። ክፍለ ሀገር ላይ፣ አዲስ አበባ ላይ፣ ውጭ ሀገር ላይ ያላችሁ የእኛ ቤተሰቦች ረጅሙን ዓመት ከኛ ጋር የነበራችሁ ይሄን እድል ተጠቀሙበት። 09774050 ላይ ደውሉ ለበለጠ መረጃ። አመሰግናለሁ።